እኔ የምለው ጽናጽል በቤተ ክርስቲያን ምን ይሰራል? ጸናጽል ከብር፣ ከነሐስ፣ ከተለያዩ ብረቶች የሚሰራ የቤተ ክርስቲያን መሳሪያ ነው። የጽናጽልን አገልግሎት ስንመለከት ለእግዚአብሔር ክብር የሚዘመርበት መሳሪያ ሲሆን በጸናጽል ላይ ግራ ቀኝ የምናያቸው አምዶች የብሉይና የሐዲስ ኪዳን ምሳሌ ሲሆኑ በጽናጽል ላይ ያሉ ሁለት አግዳሚ ዘንጎች ወይም ሽቦዎች ደግሞ ያዕቆብ በፍኖተ ሎዛ መላእክት ሲወጡበት ሲወርዱበት የተመለከተው መሰላል ምሳሌ ነው። በጸናጽል አግዳሚ ዘንግ ላይ ያሉት የብረት ቅጠሎች ደግሞ ያዕቆብ በፍኖተ ሎዛ በመሰላሉ ላይ ሲወጡ ሲወርዱ የተመለከታቸው የቅዱሳን መላእክት ምሳሌ ነው። ጸናጽል ቢበዛ 7 ቢያንስ ደግሞ 5 ቅጠሎች ይኖሩታል። 7 ሲሆን ጊዜ የሰባቱ ሰማያትና የሰባቱ ሚስጥራተ ቤተ ክርስቲያን ምሳሌ ሲሆን 5 ሲሆን ደግሞ በአምስቱ አዕማደ ሚስጥር ይመሰላል። ጸናጽል በታችኛው አግዳሚ ዘንግ ላይ 2 ቅጠሎች ሲኖሩት ይህም ጌታችን መድኃኒታችን ኢየሱስ ክርስቶስ 2 ልደታት እንዳሉት ማለትም ቅድመ ዓለም ከአባት ያለ እናት፣ ድህረ ዓለም ከእናት ያለ አባት መወለዱን ያመሳጥራል። በጸናጽል በላይ በኩል ባለው ዘንግ ላይ ያሉት 3 ቅጠሎች ደግሞ በአብ በወልድና በመንፈስ ቅዱስ ይመሰላሉ። ከጸናጽል የሚወጣው ድምፅ በቅዱሳን መላእክት ዜማ ምስጋና ሲመሰል፣ ጸናጽል ከግራ ወደ ቀኝ መንቀሳቀሱ የጌታችን በአይሁድ እጅ መንገላታት ምሳሌ ነው። አስተማሪ ሆኖ ካገኛችሁት ለሌሎች ሼር አድርጉት። በቀጣይ ክፍል እስከምንገናኝ የዛሬን አበቃን።